ሰላም ነው እንዴት ናችሁ? እኔ ዶክተር ጆንስ ይባላሉ የጠቅላላ ሐኪም ነኝ። ዛሬ አብረን የምናወራው ዳይተሪ አፕሮች ሃው ቱ ፕሪቬንት ሃይፐርቴንሽን የሚለው እንዴት ደም ግፊትን መከላከል ይቻላል የሚለው በተለይ ከ40 ዓመት በኋላ ያላቸው ደም ግፊታቸው ከፍ የሚለው ከ130 በላይ የሚሆነው እንዴት በአመጋገብ እና ያው ኤክሰርሳይስም አለ በአመጋገብ ደግሞ እንዴት መከላከል ይቻላል የሚለው አብረን የምናየው ይሆናል። አንደኛ ጨው ነው። ጨውን መቀነስ አለብን። ጨው መቀነስ ስንል 1.5 እስከ 2.3 አካባቢ አንዳንድ መጽሐፍ ላይ 5 ላይ ከዛ በታች ማድረግ አለብን። ሁለተኛ እነዚህ ጮማ ነገሮች ጮማ ቀይ ስጋ እነሱም መቀነስ አለብን። አልኮልን ሞዴሬት አልኮል ድሪንክ ሞዴሬት የምንለው ቢራ ከሆነ ለወንድ 2 ነው፣ ለሴት 1 ቢራ እና አንዳንድ ኮንቴንታቸው ይለያያል። ከዛ በታች ማድረግ አለብን እና ስሞኪንግ ሶ ዳንጀረስ እሱን ሲጋራ ማጨስም መቀነስ አለብን። እነዚህ ጣፋጭ ነገሮች ጣፋጭ ለስላሳ እነሱን መቀነስ አለብን። ቡና አለማብዛት። ቡና አንድ ለደም ግፊቶች ባናበዛ ጥሩ ነው። ቡናና ሻይ ባናበዛ በኖርማል 1 እስከ 3000 ይላል እና ሌላስ ኤክሰስ ሳቹሬትድ ፋት እነሱንም መቀነስ አለብን። ኤክሰስ ሳቹሬትድ ፋት የሚባሉት እነዚህ ቅቤ እነዚህ ኬክ እነሱን መቀነስ አለብን። ምን ብንበላ ጥሩ ነው? ምሳ ምን ብንበላ፣ ቁርስ ምን ብንበላ ጥሩ ነው እና እራት ምን ብንበላ ጥሩ ነው የሚለው አብረን እናያለን። ቁርስ ከአጃ የተሰራ ሙቅ ወይ ደግሞ ገንፎ፣ ሙዝ ጥሩ ነው። እነዚህ እንቁላል አሪፍ ነው ለቁርስ። እንቁላል ወይ ደግሞ እነዚህ ቺዝ የምንለው አይቤ በጣም አሪፍ ነው እና ምሳ ደግሞ ምን ብንበላ ጥሩ ነው? ያው ኢትዮጵያ ውስጥ እንጀራ ነው። እንጀራ በሽሮ ወይ ምስር ሊሆን ይችላል። እነዚህ ቬጂቴብልስ ጎመን ብንበላ አሪፍ ነው። እነዚህ ቲማቲም ብንበላ ከካሮት የተሰራ ወጥ ብንበላ ጥሩ ነው እና እራት ላይ ብዙ ጊዜ ቀለል ያለ ምግቦች ይመከራል። በተለይ ደም ግፊት ያላቸው ወይ ደግሞ ከፍ እያለ ለመጣ ሰዎች እነዚህ አሳ በጣም አሪፍ ነው። አሳ አንሳቹሬትድ ፋት ስለሆነ አሳ አሪፍ ነው። እነዚህ ምስር ቬጂቴብልስ የሚባሉት እነዚህ አትክልት ነገሮችን ብንጠቀም ጥሩ ነው እና ፍራፍሬ እና መክሰስ ብዙ ጊዜ ፍራፍሬ ብንበላ ጥሩ ነው። ወይ ቬጂቴብልስ ወይ ደግሞ ፍራፍሬዎች ፍሩት የሚባለው እነዚህ አፕል፣ ሎሚ፣ ብርቱካን እነሱን ብንመገብ እና ዳቦም እንደ መክሰስ ብንመገብ ጥሩ ነው። ስለዚህ በብዛት መመገብ አለብን ፍራፍሬ፣ ቬጂቴብልስ አትክልት ነገሮችን። ሶስተኛ ጥራጥሬ ነገር ብንጠቀም ይሻላል። ጥራጥሬ በጣም አሪፍ ናቸው። እነዚህ ኑግ እነሱም አሪፍ ናቸው። በዚህ ኑግ የሚባሉት እነሱ አሪፍ ናቸው። እነሱም ማብዛት አለብን። ስለዚህ ይሄ ለደም ግፊት አመጋገብ ስርዓት ነው። ቀጣይ ደግሞ ሱካር ፎሎ አፕ ላይ ያላቸው
ፔሸንቶች ምን መከተል እንዳለባቸው አመጋገብ ምን መከተል እንዳለባቸው እየላቸው እመጣለሁ። ሰብስክራይብ አድርጉ።